ሰላም እንዴት ናችሁ? አንዳንዶቻችሁ ሜክስ ክሬዲት ስታስቀምጡ በሁለት ቀን ውስጥ አመታዊ 600% ይወልድላችኋል ስላችሁ አንዳንዶቻችሁ ትችት ውስጥ ያለ ገባችሁ አላችሁ። አንዳንዶቻችሁ ደግሞ በቃ ማለት እና አንዳንድ ሰው ራሱ ካላወቀው ለምንድነው ሌላ ሰው ለመተቸት የሚሮጠው? ማለቴ እንዴትም ብሎ መጠየቅ አይቻልም እንዴ? ግን በነገራችን ላይ እኔ እኮ ለእናንተ ለማገዝ ነው እንጂ እኔ የሚገርመኝ ነገር እንዴት እንደው አላውቅም። ማለት ካላወቃችሁ እንዴት ብሎ መጠየቅ እኮ ይቻላል። አሳየንም ማለት ይቻላል። ትችት ውስጥ ከመግባት ማለት ነው። ለማንኛውም እኔ ላሳያችሁ። መጀመሪያ ሜክስክ እንደከፈታችሁ የዋሌት የሚለውን ክሊክ ታደርጋላችሁ። ከዚህ የኦቨርቪው የሚለውን ክሊክ ስታደርጉ ከጎን ይቺ ኤርን የምትለው ትታያችኋለች። ከባላንሳችሁ በቀኝ በኩል ያለችው ማለት ነው። እሷን ክሊክ ታደርጓታላችሁ። እንደዚህ ስታደርጉ ይከፍትላችኋል። ከዚያን በኋላ ምንድነው የምታደርጉት? እዚህ ጋር ታች ላይ ይታያችኋል። ይሄ ሶል 6.59 ይላል። ከዚያ የኤስዲ ቱዴይ ኒው ዩዘር ኤክስክሉሲቭ የሚለው 600% አለ። የኤስዲ ፍሌክሲብል 15% ማክሲመም ምናምን እያለ ይሄ እያንዳንዱ የሚወልደው ነው። የኤስዲ ዋን ከሆነ እንደዚህ ይወልድላችኋል። ከዚያ ቢትኮይንም ስንት እንደሚወልድ 10% ምናምን እያለ እያንዳንዱ ኮይን ምን ያህል ፐርሰንት እንደሚወልድላችሁ ያሳያችኋል። ከዚያ እናንተ ምንድነው የምትመርጡት? ዩኤስዲ ቱ ዳይስ ኒው ዩዘር ኤክስክሉሲቭ የሚለው ይሄ 600% ይታያችኋል። ይሄንን ነው የምትመርጡት። ይሄንን ክሊክ ስታደርጉ ወደዚህ ያመጣችኋል። ከዚያ መጀመሪያ ግን ያላችሁን ባላንስ ስፖት ላይ ታስቀምጡታላችሁ። ከዚያ አማውንት ምን ያህል ነው የምታስቀምጡት ይላችኋል። ከመቶ በላይ ነው ማስቀመጥ የምትችሉ፣ ከመቶ በታች አይቻልም። ግሬተር ዛን ኦር ኢኳል ቱ 100 ነው የሚለው። ከዚያ በላይ የፈለጋችሁትን ባላንስ ማስቀመጥ ትችላላችሁ። ከዚያ ማክሲመም የሚለውን ክሊክ ስታደርጉት ሙሉ ባላንሳችሁን ያስቀምጥላችኋል። ከዚያን በኋላ ዛሬ ስቴኪንግ ታይሙ እዚህ ጋር ያስቀምጥላችኋል። ዛሬ ነው ለምሳሌ 2026/05/21 እኔ አሁን የከፈትኩበት ቀኑን ያስቀምጥላችኋል። ከዚያ መቼ ነው ፈርስት ኢንተረስት ዲስትሪቢዩሽን የሚሰጣችሁ? 2026/05 ከ6 ከእኩል ምናምን እኔ አሁን ባለውበት ሰዓት የሚያሰለው የሁለት ቀን አይደል? አሁን ከጀመረበት ጀምሮ የወለዱን ከነ አካውንታችሁ ወደ ስፖት ዋሌታችሁ ይመልስላችኋል ማለት ነው። ለሁለት ቀን ግን ማንቀሳቀስ አትችሉም። ከዚያ ምንድነው የምታደርጉት? ያው $100 ብቆጥቡ 3.65 በሁለት ቀን ይወልድላችኋል። 1000 ብታደርጉ ደግሞ 36.5፣ 10000 ብታደርጉ 365፣ 100000 ብታደርጉ ደግሞ 3650 እያለ ይቀጥላል ማለት ነው። ይሄ በዶላር ነው እንግዲህ ወደ ብር ሲቀይሩት ብዙ ብር ነው። 600% ማለት በአመት ብዙ ብር ነው። ብዙ ብር ላለው ሰው በተለይ ብዙ ብር ያላችሁ ባለሀብቶች ምናምን ካላችሁ ሁለት ቀን ውስጥ ታስቀምጡታላችሁ። ከሁለት ቀን በኋላ ብራችሁን አውጥታችሁ እንደፈለጋችሁ ማድረግ ትችላላችሁ። ከዚያ አይ ሃቭ ሬድ ኤንድ አግሪ ቱ ዘ ሚክስድ ኤርን ሰርቪስ አግሪመንት እና ይሄኛው ክሊክ ስታደርጉት ይሄኛው ስቴክ ናው የሚለው አክቲቭ ይሆናል። ምክንያቱም እኔ ባላንሱ ከዚያ ስላልመረጥኩኝ ነው። እናንተ ባላንሱን ስትመርጡ ይሄኛው አክቲቭ ይሆንላችኋል። ከዚያ ስቴክ ታደርጉታላችሁ። ከሁለት ቀን በኋላ ወደ ስፖት ዋሌታችሁ ይመልስላችኋል ማለት ነው። ሰላም ቆዩ። ለማንኛውም ሰው ሊግዛችሁ ሲፈልግ ወይም ደግሞ ለእናንተ ሊያስረዳችሁ ሲፈልግ ከመተቸት ይልቅ እንዴት ብላችሁ ብትጠይቁ የተሻለ ነው። እኔ እንጃ የኢትዮጵያ ሕዝብ በጣም ከፍተኛ የሆነ ችግር ነው ያለበት። ማለት ለትችት ነው የምንፈጥነው። እኛ ካላወቅነው ደግሞ ሌላ ሰው ያወቀው ከሆነ በቃ አለማወቅ እኮ ስህተት አይደለም። ሁሉም ሰው የማያውቀው ነገር ያላየው ነገር ሊኖር ይችላል። እንዴት ብሎ መጠየቅ አይቀድምም ወይ ነው እኔ የሚገርመኝ እሱ ነው። ምን አይነት በሽታ ውስጥ ነው የገባነው ግን? ኧረ ምሕረቱን ይላክልን። ለማንኛውም ሰላም ሁኑ።